ሆዳ ዕቃ ሺህ ጊዜ እናጥባለን። ሆዳችንን አጥበን እናውቃለን? ታዲያ የእግዚአብሔር ታሪክ እቺ ብቻ አትበቃም? እቺ ብቻ እንዶ ሌላ ይሄው ልብስ አይታችኋል፣ ዕቃውን አይታችኋል፣ እጅ አይታችኋል። አሁን ትታጠባላችሁ። አሁን ግን ሆዳችን ይሄ ሄዶ በልተናል። አሁን ይበልተናል፣ አሁንም እንበላለን። ግን አጥበነው እናውቃለን? እቺ ብቻ አትበቃም? የጌታ ምስጋና ጥበቡን ለማወቅ ሌላ ያስፈልጋል? ሌላ ምርምር ያስፈልጋል? ይምትን እኔ ምኑን ልናገር? ምን ልበል? እንዴትስ ይባል? አዎ እንግዲህ ፍረዱት። ይህንን ጉዳይ እናንተው ልጆች ፍረዱት። ስለዚህ ልጆቼ እኔ በበኩል የምለው ተገዙ ለእናት ለአባት። የፈጠረ ፈጣሪሽን በተግባሩ ውደደው፣ አፍቅረው፣ ትእዛዙን ፈጸም። እናት አባት ግን አክብር። ትእዛዝ ማለት ከፍተኛ እናት ይህች ዓለም ነች። ሕይወት እስቲ ይህንን ሰማይ 9 ወር ከ5 ቀን እህል አሁን የበላ ነውን ይሁት ይቆረቆራል። በእትብቷ አጥብታ 4 ዓመት ከ6 ወር ከክንድ ሌሊት እንዲህ ሰው ሲተኛ እሷ እንዲህ በዚህ ብላ ወገቡን አሸትሸት አርጋ ይበላዋል ብላ እንዲህ ጀርባውን አሸታ አርጋ አስተኝታ መተኛቱን ሳል ትንሽ ያለበተላለች ብንን ትላለች። ትንሽ ሲያተውክስ ወየው ልጄ አንድ እንትን ልንገራ